ሰላም ሸሄ ነኝ። ዛሬ ይህችን ንግግር ላደርግ የመጣሁት በዚህ አሳዛኝ አደጋ ያጣነውን ሰው ለማዝናናት ሳይሆን ለማክበር፣ ለማስታወስና ለሀገር ስሜት ያዘጋጀሁት ነው። ዛሬ እንደ ሀገር ቆመናል፣ ነገር ግን ልባችን ተከፋፍሏል። አንድ ጊዜ ዜና ሰማን፣ አጣነው አሉ፣ ልባችንም አልተቀበለም። ቆይ ምናልባት ውሸት ይሆናል አለን። ከዚህ በፊት እንዲህ ነበር። ወሬ መጣ፣ ፍርሃትም መጣ። ከዚያ ውሸት መሆኑን አወቅን፣ እግዚአብሔርንም አመሰገንን። ዛሬ ግን መካድ የለም፣ መሸሸግ የለም። ዛሬ እውነት ከባድ ሆኖ መጣ። አንተ ሰው ብቻ አልነበርክም። ለብዙዎቻችን ሳቅ፣ ለብዙዎቻችን እረፍት፣ ለሀገር አንድ ስሜት ነበር። ከባድ ቀናት ውስጥን ሰው እንዲስቅ አድርገሃል። ህመማችንም ለጊዜው እንድንረሳ አድርገህናል። ዛሬ ግን እኛ እንባ እናፈሳለን፣ ነገር ግን ታሪክን እንይዛለን። ሰው ሲሄድ ድምፁን ሊይዝ ይችላል፣ ነገር ግን ተጽዕኖ አይሞትም። አንተ በሳቅ በቃል በልባችን ውስጥ ትኖራለህ። እረፍ በሰላም፣ ሀገርም አንተንም አትረሳም ብዬ ንግግሬን አቆማለሁ። አመሰግናለሁ።